እንደናችሁልኝ እንኳን ደህና መጣችሁ። በዚህ ፔጅ ላይ እንግዲህ የተለያዩ ቀለል ያሉ ቤታችሁ ውስጥ ማድረግ የምንችላቸውን ሰልፍ ኬር አክቲቪቲዎች ነው የምናየው። ከቆዳ እንክብካቤ ጀምሮ ስለ ስታይሊንግ፣ ቀለል ያሉ ስፖርቶች ልክ እንደ ዛሬው አይነት ተፈጥሯዊ የራስ እንክብካቤ፣ የተለያዩ ቆንጆ ነገሮችን ነው በዚህ ቻናል የምናወራው። እንኳን ደህና መጣችሁ። ስለዚህ እንግዲህ ዛሬ የምንሰራው በጣም ቀለል ያለ ቤት ውስጥ መስራት የምንችለው የሆድ ኤክሰርሳይዝ ወይም ደግሞ የአብስ ወርክአውት ነው የምንሰራው። ስለዚህ ይህን ኤክሰርሳይዝ በሳምንት 3 ወይም 4 ድረስ መስራት እንችላለን። መጀመሪያ እንግዲህ ማንኛውንም ስፖርት ከመስራታችን በፊት ስትሬቺንግ ኤክሰርሳይዝ መስራት ስላለብን እሱን ለ5 ደቂቃ ያክል እንሰራለን። ትንሽ አየር ልሰብስብ። አሁን የሰራችውን ስትሬቺንግ ኤክሰርሳይዞች ለብቻው ቪዲዮ ሰርችለታለሁ እና ፔጅ ውስጥ ገብታችሁ ቼክ አድርጉት። አሁን ቀጥታ ወደ አብ ኤክሰርሳይዞቹ እንገባለን። ሁሉንም ኤክሰርሳይዞች 3 ጊዜ ነው የምንሰራው፣ በመሃል እያረፍንና አየር እየወሰድን እና እዚህ ጋር ደግሞ ከአንገታችን ቀና ማለት መርሳት የለብንም። የመጀመሪያውን ኤክሰርሳይዝ በዚህ መልኩ እግራችንን ሳናጥፍ ቀጥ አድርገን እንሰራለን። የተወሰነ ሊያመን ይችላል እግራችንን፣ ግን ሆዳችንን ነው ሞስትሊ እያሰራ ነው ያለ ነው። እዚህ ጋር እኔ ቪዲዮ እንዳይረዝም ብዬ ስፒዱን ስለጨመርኩት ነው እንጂ እናንተ ቀስ ብላችሁ ነው የምትሰሩት። ከዛ እንዳልኳችሁ አየር እየወሰድን እና ትንሽ እያረፍን እንመለሳለን። እኔ ራሱ የሆድ ስፖርት ከሰራው ስለቆየው እያመመኝ ነበር ነው የምላችሁ። የመጀመሪያውን ኤክሰርሳይዝ ጨርሰናል። ትንሽ ረፍት እናደርግና ሁለተኛውን ኤክሰርሳይዝ ለመስራት ደግሞ የሆነ መሃል ላይ ልናስቀምጠው የምንችለው እቃ እናመጣለን። ኔሴሰሪ አይደለም ግን መሃል ላይ አስቀምጠነው ግራና ቀኝ እንድንሰራ። ይህንን ኤክሰርሳይዝ ስንሰራ ከግራና ከቀኝ በኩል ያለው የሆዳችንን ክፍል በደንብ እናሰራዋለን።
ይሄ በነገራችን ላይ እንደ ዳምቤልም እጠቀምበታለሁ። 5 ሊትር ነው እና 5 ኪሎ ማለት ነው። ስለዛ ላያያዝም ምናምን ስለሚመች እዚህ ጋር ሌላ ኤክሰርሳይዝ የስትሬንግዝ ኤክሰርሳይዝ ምናምን ስሰራ እንደ ዳምቤልነትም እጠቀምበታለሁ። አለ ሌላ 5 ሊትር ማለት ነው። እንደዚህ ውሃ ሞልቼ ያስቀመጥኩት እና ከጠቀማችሁ ሞክሩት። እዚህ ጋር እረፍት አብዝቻለሁ አውቃለሁ፣ ግን ስለቆየሁኝ ነው መሰለኝ እየደከመኝ ነበረ። አሁን እንግዲህ በቃናል፣ ወደ 3ኛው ኤክሰርሳይዝ እንሄዳለን። ይሄኛው ኤክሰርሳይዝ ደግሞ ትንሽ ያስቃል፣ ግን የመሀልኛውን ሆዳችንን ክፍል በደንብ ነው የሚያሰራልን። እዚህ ጋር አልዋሻችሁም፣ በዛው ብተኛውላ ደስ ይለኝ ነበረ። በስመአብ እንዴት ናችሁ ታዲያ? እንግዲህ አሁን 3 ኤክሰርሳይዝ ሰርተናል፣ 2 ይቀረናል። 2ቱን ደግሞ እስቲ አብረን እንስራ። አይዞን ይደክማል፣ ትንሽ አየር ምናምን ትንሽ ይደክማል እና ትንሽ ደግሞ ያመናል ሆዳችንን ምናምን የሆነ መስል ስለሚፈልግ ነው። መስል ጌን እስከምናደርግ ድረስ ነው የሚያመን እና ትንሽ ስንደጋግመው ይተዋል። 1 ሳምንት ምናምን ብቻ ብንቸገር ነው፣ ከዛ ውጪ ብዙም አያስቸግረንም። ስለዚህ ወደ ቀጣዩ ኤክሰርሳይዝ እንሂድ። ይሄኛውን ኤክሰርሳይዝ የምንሰራው እዛው ባለንበት እንደዚህ እንደገፍና 30 ሰከንድ ወይም ደግሞ ከቻልን 1 ደቂቃ እንቆያለን። ጨርሰናል። ትንፋሽ እየወሰዳችሁ ውሃም ደግሞ በመሃል መጠጣት አንርሳ። ውሃም በመሃል መጠጣት አለብን። ቆይ እንደውም የራሱ ውሃዬን ላምጣው ሄጄ። ይሄኛው ኤክሰርሳይዝ ደግሞ እንደዚህ እንደምታዩት ከጎንና ከጎን ወይም ደግሞ ሞባይል ነው የሚባለው፣ እሱኛውን ሳይድ በደንብ ነው የሚያሰራልን።
እየተገላገልን ነው። ተገላግለናል፣ ጨርሰናል። በቃ አሁን ደስ የሚል ፊሊንግ ነው የሚኖረው ብታዩ። በቃ አሁን ቀዝቃዛ ሻወራችንን እናረጋለን ከቻለን። ከዛ በኋላ በቃ ፏ ማለት ነው። በቃ አለቀ። እና ይሄን ይመስል ነበረ የአብ ኤክሰርሳይሳችን። እና በነገራችን ላይ ቦርጭ ለማጥፋት አይደለም ይሄ የሚጠቅመን ኤክሰርሳይዝ ማለት ነው። ኦፍ ኮርስ ያግዘናል፣ ግን ከሌሎች ኤክሰርሳይሶች ጋር ኤሮቢክስ፣ ወክ ማድረግ፣ መሮጥ የመሳሰሉት ኤክሰርሳይዞች ጋር አንድ ላይ ሲሆንና ምን በላው አመጋገብንም በዛው ልክ ስናስተካክል ነው እሱ ነገሮች ሁሉ ኮምባይንድ ሲደረጉ እና ይሄኛውን ወርክአውት ስንጨምርበት ፐርፌክት አብ ይኖረናል ማለት ነው። ስለዚህ እነዚህን 5 ቀላል ኤክሰርሳይዞች ቤታችሁ ውስጥ ሞክሯቸው። አይሆፕ ይጠቅሟችኋል። እንግዲህ በእንደዚህ አይነት ቪዲዮ እና የመሳሰሉት አይነት ቆንጆ ደስ የሚሉ ቪዲዮዎች ስለ ሰልፍ ኬር፣ ስለ ፋሽን፣ እንደዚህ አይነት ቀለል ያሉ ቤት ውስጥ መስራት የምንችላቸው ኤክሰርሳይሶች ወይም ደግሞ ቤት ውስጥ በጣም ቀለል ያሉ ነገሮች ለሰልፍ ኬር የምንጠቀማቸውን ነገሮች ማወቅ የምትፈልጉ ከሆነ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ።